ሰላም እንዴት ናችሁ? ቻናል ተከታታዮች ዛሬ ደግሞ እየላችሁ መጣሁት ፊደላቶች ነው። ከሀ እስከ ሸ ከዚህ በኋላ ቀስ እያሉ ከሸ በኋላ ያሉትንም ሁሉንም እየላችሁ መጣለሁ። እነዚህን ፊደላት ከሀ ከዚህ ቃል ትረጣ ከየት መጡ ካላችሁ አዲስ ቤተሰብ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ተባበሩኝ። ከኔ ጋር መማር የምትፈልጉ ልጆች ኦንላይን ላይ ማስተምራለሁ። ዋትስአፕ ላይ ኢሞ ላይ ቴሌግራም ላይ አዋሩኝ። አሁን ስልኬን እዚህ ላይ አስቀምጥኩትን በአጋጣሚ ሌላ ቪዲዮ ላይ አግኝታላችሁ መጨረሻ ላይ ማስቀምጥላችኋለሁ። እዚህ ላይ ቪዲዮ መጨረሻ ላይ ስልኬን አስቀምጥላችኋለሁ። በጉጉት እኔ ጋር መማር ትችላላችሁ። ልክ እንደ ሌሎቹ 200 ተማሪ አለኝ አሁን እንኳን ማስተምረው ከ9 በላይ መምህራኖች አሉኝ። አብዛኛው ዩቲዩብ ላይ በጣም ብዙ መምህራኖች አሉ። በጣም ማለት ነው። እኔ አሁን ይሄኛው ቻናሌ ያንኛው ቻናሌ የተወሰነ ንባብ ነው የምለቅበት ንባብ ላይ ላሉ ልጆች፣ ይሄኛው ደግሞ ፊደል ነው የምለቅበት። አብዛኛው እናስተምራለን። እስካም ስላችሁ አጭበርባሪዎች አሉ። ካስከፍሏችሁ በኋላ ምናምን የሚሄዱ አሉ። እንደዚህ አይነት ራሳችሁን እየተጠነቀቃችሁ እኔ ጋር ስትመጡ ግን ግሩፕ ላይ አስገባችኋለሁ። ወደ 170 ከ178 በላይ ያለ ግሩፕ አለኝ። ወደ 200 የሚደርስ ተማሪ እዚያ ላይ አስገባችኋለሁ። ያለውን ነገር ጠይቃችሁ ነው ማንኛውም ነገር የምትከታተሉት። ኢቭን በግሩፕ ከሆነ የምትማሩት እኔ ጋር አሁን በግሩፕ እንደውም ቪዲዮ ላይቄላችኋለሁ። በግሩፕ የሚማሩ ልጆች በግሩፕ በቪዲዮ ነው ማስተምረው። ልክ እንደዚህ ከዛ ተማሪዎች ደግሞ መድባለሁ። ተማሪዎች የምመደበው ምንድነው? እኔ ጋር ጎበዝ የሆኑ ተማሪዎች አሉ። በጣም ትልቅ ለውጥ ያዩበት እኔ ጋር የኔ ጎበዝ ተማሪዎች እናንተን አንዳንድ ተማሪ መድብና አዲስ ተማሪ ሲገባ አንዳንድ ተማሪ እኔ ያለው ከሰኞ እስከ ዓርብ አስተምራችኋለሁ። በቀን 1 ሰዓት ተኩል በግሩፕ ሲሆን 1 ሰዓት ተኩል ከ2 ሰዓት በኢትዮጵያ ከምሽቱ እስከ ምሽቱ 6 ሰዓት። አይ ጠዋት ነው ቀን የሚመቸኝ የምትሉ ደግሞ ከሆነ በግላችሁ መማር ትችላላችሁ ማለት ነው። ራሳችሁን ሳመጣችሁ ከዛ አንዳንድ ጎበዝ ተማሪዎች እመድባለሁ። እኔ ጋር ቢያንስ ከ40 በላይ ከ50 በላይ ሰዓት የሆኑ ጎበዝ ተማሪዎች አሉ። ንባብ ላይ የገቡ እነሱን እመድብላችኋለሁ። በሳምንት ውስጥ ፊደል ትችላላችሁ። ፊደል ታውቃላችሁ። መማር ትችላላችሁ። እኔ ጋር እስካም የሆኑ አንዳንድ አጭበርባሪዎች አሉ። ምንም እንትን ሳይሉ ቀኛ እንደዚህ ነው የምናስተምራችሁ በ2 ወር ውስጥ በ1 ወር ውስጥ ምናምን የሚሉ አሉ። እኔ ጋር 3 ፊደል አውቀው ለማንበብ 3 ወር ቢያንስ ከ3 ወር 4 ወር 5 ወር ሊፈጅባችሁ ይችላል። እንደናንተ አያያዝ ነው። 5 ወር 6 ወር ሊፈጅባችሁ ይችላል። በደንብ እንሄድካችሁ እስከ መጽሐፍ ቅዱስ እስከምን 5 ወር 4 ወር በደንብ ነው ይፈጅባችሁ። እስከ 6 ወር ይፈጅባችኋል። አሁንም አልመሸባችሁ መማር ትችላላችሁ። እኔ ጋር የምትመጡት ግሩፕ ላይ አስገባችኋለሁ። መጀመሪያ እዚያ ላይ ካስተዋወቃችሁ በኋላ ነው ማንኛውም ነገር የምታከናውኑ። ይሄ ልላችሁ ነው። አሁን ቀጥታ ወደ ትምህርት በወሬ ጠመድኳችሁ። ቀጥታ ወደ ትምህርታችን ግራ ቀኝ ቀኝ ወደ ግራ ነብላችኋለሁ። ሄ ሀ ሁ ሂ ሃ ሄ ህ ሄ ሀ ሂ ሁ ሃ ሉ ሊ ላ ሌ ሎ ሎ ል ሌ ላ ሊ ሉ ለ ይሄ እንደዚህ እንኳን በዚህ ይችም ሃ ነው። ሀ ህ ሆ ህ ሀ ሂ ሁ ሃ ሚ አ ሞ ነ ሙስ ሰ ሁ ሲ ሳ ሴ ስ ሶ ሰ እኔ ከላይ ያራኳቸው ሱ ሲ ሳ ሴ ስ
ሶ ስ አ ሲ ሱ ሰ ብዙዎች አላችሁም ግን ለዛሬ ስብይ ሩ ራ ር ሮ ሮ ር ሬ ሪ ሩ ረ ከ ሩ ሺ ሼ ሾ ሮ ሺ ሼ ሻ ሺ ሹ ሸ ሸን አሳያችሁ። ቀጥታ አሁን ወዴት ነው የምንሄደው? ቃላት ያለን ግን ወደ አ ለ ሀ መ ሰ ሰ ረ ሸ ሸ ሰ መ ሀ ለ ሀ ሰው ቀጣይ ደግሞ ያሰብኩት ምንድነው እኔ ጋር የተማሩ ጎበዝ ተማሪዎች በቪዲዮ ገብቶ ያስረዷቸዋል እንዴት እንደማስተምር እንዴት እንደገባቸው ሲስተሙን ይነግሯቸዋል ማለት ነው። ሶ እዚህ ጋር ሄድ እዚህ ቃላት ሄድ የመጀመሪያው ይሄ ሆ ነው። ሆ ዲኛው ነች ሄ እንመታ ሁ ሂ ሃ ሄ በአንድ ላይ የሚለው ታዲያ ሆ ሄ ሆሄ ይሆናል ማለት ሆሄ። ይችኛውስ ሉ ያ ሉ ነው ሉ ላ ይችኛው ሶ ሉ ያ ነው አንድ ሉላ ሉላ ይሆናል ማለት ሉላ። ይሄ ነው የመጀመሪያው ሀ ትላላችሁ። ይሄኛው ደግሞ የለ መጨረሻው ነው። የለ መጨረሻው ድምፁ ማለት አንድ ላይ ነው አለ ሀ ነው ማለት ይችላል። ከፈለጋችሁ ሀ መጻፍ ትችላላችሁ። ለጻፍላችሁ ከፈለጋችሁ እቺኛዋን ታጠፋትና በዚህ ሃሎ ማለት ትችላላችሁ። እንደዚህ ማለት ትችላላችሁ። ለዚህኛው ሀ መስጥላችሁ ይሄ ነው ሶ ሃሎ። ይሄው ደግሞ አራተኛው መ ሙ ሜ ሶ ማሚ ማለት ነው። ማሚ አራተኛውና ሶስተኛው ሜ አንድ ላይ ስታደርጓቸው ማ ሚ ማሚ ይሆናል ማለት ነው። እዚህኛው ስንሄድ ደግሞ ፊደል ማነች? አራተኛው አንዷ ድምጿ ሰ ሱ ሲ ሳ ሳ። ይችኛዋስ ሱ ሁለተኛዋ ሰ ሱ በአንድ ላይ ምን ይሆናል? ሳ ሱ ሳሱ ይሆናል ማለት ሳሱ። ይችን እስኪ ለመገመት ነው ዛሬ ሄድኩት። ሶ ይችን እናንተ እዚህ ጋር ስንሄድ ደግሞ ይሄ ስንተኛ ሁለተኛው ፊደሎች ጎናቸው ላይ ቅጥያ ሱ። ይችኛዋስ ሪ ነች በአንድ ላይ ሱሪ። በዚህ ፊደልን በደንብ ከቻላችሁ ፊደል እንደው እርግጠኛ ነኝ ኑ እስኪ አንድ ወር ውስጥ አይፈጅባችሁ 33 አማርኛ ፊደል ትችላላችሁ። ከዛ ማንበብ ትጀምራላችሁ። እርግጠኛ ነኝ። አሁን እኔ ጋር ስትመጡ የሆነ ትፈራላችሁ ምናምን። ከዛ መምህራኖች ደግሞ ጎበዝ መምህራኖች ስመድብላችሁ በሳምንት ነው የምትችሉት እንደው በሳምንት ማለት ነውና አጥቷችሁ በርቱ። ሱሪ ይሆናል። ሱሪ ሺስ ሺ ሹ ሺ ሺ ማስ ሮ ሩ ሪ ራ ሬ ሮ በአንድ ላይ ሽሮ ይሆናል ማለት ነው። ሽሮ በልታችሁ አታውቁም እንዴ? ሽሮ ሶ የመጀመሪያው ሆሄ ነው። ሉላ፣ ሃሎ፣ ማሚ፣ ሳሱ አንቡት እናንተ። እቺኛው ሱሪ ሽሮ። ሶ ለዛሬው እነዚህን ፊደላቶች አስነበብኳችሁ። አንዴ ታች ልበላችሁ። ሀ ለ ሀ መ ሰ ሰ ረ ሸ። ይሄ ደግሞ ሁ ነው። ሁ ሉ ሁ ሙ ሱ ሱ ሩ ሹ። አንድ አይነት ድምጽ ነው ያላቸው ሁለተኛ ፊደሎች ሁሉም ምናላቸው ጎናቸው ላይ ቀጥ ያለዋቸው። ደግሞ ሂ ሊ ሂ ሚ ሲ
ሲ ሪ ሺ። እነዚህ ደግሞ አንድ አይነት ድምፅ አላቸው ኢ የሚል ሁሉም ናቸው ሸፋፋ ነው። አራተኛ ፊደል ውስጥ ሀ ላ ሀ ማ ሳ ሳ ራ ሻ። ሁሉም ምን አላቸው? እግራቸው ከስተቀኝ በኩል ረጅም ነው። አምስተኛ ፊደሎችን ደግሞ ያቸው እናንተ ትነግሩኛላችሁ ልዩነታቸው። ቀለበት አላቸው ልንገራችሁ። ሄ ሌ ሄ ሜ ሴ ሴ ሬ ሼ። ስድስት ግን እናንተ ናችሁ የምትለያችሁ። 6 እና 7 ህ ል ህ ን ስ ስ ር ሽ። ሰባተኛ ሆ ሆ ሎ ሆ ሞ ሶ ሶ ሮ ሾ። ይሄን ይመስላል። አማርኛ ከኔ ጋር መማር የምትፈልጉ አሁንም በፍቅር ከኔ ጋር በአጭር ቀን ማወቅ ትችላላችሁ። ኑ እኔ ጋር ግሩፕ ላይ ገቡ። በቪዲዮ አስተምራችኋለሁ። ይመቻችሁ። ይሄን እላችኋለሁ። ሀገራችንን ሰላም ያድርግልኝ። ይመቻችሁ። ደህና ሁኑልኝ።